አቦ ይመለሳል ሊያውም በርካ ዘመን አለ የሚሸጥ አረ በቆጬ ምለው ወራ ማስተካከል የምትፈልገው ነገር አለ ይመለሳል አቦ ይመለሳል ዘመን አለ ከ2001 እስከ 10 የባለፈው አመትም አለ የተቃጠለ ጊዜ አለ የባከረ ጊዜ አለ መመለስ የምትፈልገው ጊዜ አለ አቦ ይመለሳል ዘመን አለ አቤት 2016 ይኖራል 2016 አለ ለምን ይፈልገው ኧረ በእናትህ መቼ በጣም 2016 ማለት ለኔ በጣም የኪሳራ አመት ነበረ እሺ በቃ ህይወቴ የተመሰቃቀለበት አመት ነበረ ብታይ ወይ ከትምህርት አለንኩ ወይ ቤተሰብን አላገዝኩ ወይ በቃ አጠቃላይ ህይወቴ የተመሰቃቀለበት ነበረ ወይ ከእግዚአብሔር ቤት አለንኩ ይኸው በቃ 2016ን በጣም የዛን አመት የከሰርኩትን አሁን ማስተካከል እፈልጋለሁ ስለዚህ 2016 ካለ በእናትህ እባክህ ብራዘር ተባበር በምንም ዋጋ ገዛለሁ ዋጋ ዘጋት ሰጣ ዘመን አላላላ ሌሎቻችሁ ሳላችሁ እንደዚህ ባከነ ጊዜ አላችሁ አላላ 2005 ማለ አረ ባለፈው አመትም ማለ የተቃጠለ ማቻጋት ትፈልጋለህ አረ በርካን አላለ ዞለቶ ለረውጣሉታል አቤት 2017 ይሆናል 2017 አላላ 2017 በጣም ፈልጋለሁ በጣም እሺ ግን ለምንድን ነው እኔ ትልቅ ምክንያት አለ 2017ን የምፈልግበት የራሴ ምክንያት አለ ምን መሰለህ እሺ እንደምታየኝ እኔ አንባቢ ነኝ ብዙ መጽሐፍትን አንብቤያለሁ እናም በ2017 ብዙ መጽሐፍትን ከማንበቤ የተነሳ ከመጽሐፍ ቅዱስ ይልቅ እነዛን መጽሐፍቶች ማስቀደም ጀመርኩ እሺ በዚህም ምክንያት ከቤተ ክርስቲያን ጠፍቻለሁ ባካርጋለሁ ማለት ነው ፓስተሩ አትውጪ ልጄ እዚሁ ይሻልሻል በጌታ ቤት ይሻልሻል እያለኝ አልሰማም እኔ አውቃለሁ በማለቴ ወጥቼ ጠፍቻለሁ ስለዚህ አሁን 2017ን ብትሰጠኝ እንደገና ልኖረው ፈልጋለሁ ጨምሬ በሆነ ገዛለሁ አላለ ዋጋው በኋላ እንተያይታለን ዘጭ በጥምጥና ዋጋው አላለ ዘመን ሌሎቻችሁ የተባከለ ጊዜ ያለ ይመለሳል 2001 እስከ 11 አረ ከ6 እስከ 16 የሌላ አንዳች ነገር ሁሉም አላለ ዘመን አለሽ አቤት አባ እግዚአብሔር ይመስገን ሰላም ነው አለ 2015 ይኖራል 2015 አለ ግን ምንድን ነው ለምክንያቱም ነገር አስፈላጊ ነው ይቅርታ አድርግልኝና ምክንያቱም ደግሞ ካልሰሙ ደግሞ ምክንያት ግዴታ አስፈላጊ ስለሆነ አይ እኔ ብር እሰጥሃለሁ አንተ ስትሄድ ስለዚህ ነው መንገር አይጠበቅብኝም አዎ ግን ደግሞ እንደየምክንያቱ መጠን የገንዘቡ መጠን ይለያያል ለዛ አገኘኝ ልክ 2015 ጀምሮ ማለት ነው ብሉ ውስጡ እንደተበላ እንጨት እና ኃጢአት መስራት የጀመርኩበት ሳላስበው ኃጢአት መንገድ ውስጥ የገባሁበት የቆምኩ መስሎኝ የወደቅኩበት አመት ነውና አሁን በጌታ ቤት ነኝ ንስሐ ገብቻለሁ እግዚአብሔር ይቅር እንዳለኝ አውቃለሁ ነገር ግን ምንም ከዛ ውስጥ ልወጣ አልቻልኩምና በህይወቴ ላይ ትልቅ ጠባሳ የተቀመጠበት አመት ስለሆነ ያን ነገር አዲስ እንደ አዲስ ማገልገል እፈልጋለሁ ስለዚህ 2015 ነው ማለት ላይ ቤተሰቦቼ በጣም በአሳዝኛቸዋለሁ በእጅጉ አዝነውብኝ ነበር ልክሳቸው ፈልጋለሁ እባክህን ወንድሜ ነፍሴ ተጨነቀች 2011 እባክህን ከስህተት አድነኝ እባክህን 2016 ማለት ነው የፍሬሽማን ተማሪ የነበርኩበት አመት ነበረ ይገርማል በዛ አመት ጥሩ ውጤት ለመስራት በሚል ምክንያት ጥሩ ግሬድ ለማግኘት በሚል ምክንያት አንድም ቀን ሳላገለግል ያለፍኩበት በጌታ ቤት ሳረቅ ያለፍኩበት አመት ነበር እባክህን ወንድሜ ፈልግልኝ እባክህን እሺ ከዚያስ ከዛማ አይደለም ጥሩ ውጤት አይደለም ያሰብኩት ሊሳካ ህይወቴ በባዶነት ቀጥሏል እግዚአብሔርን አለማገልገል ዋጋ አስከፍሎኛል ወንድሜ እባክህን ያንን አመት ማግኘት ፈልጋለሁ እባክህን ዘመን አላለ 2016 ይሄ 2016 ነው 2016 ፈልግ እባክህ ወንድሜ 16 እዚህ ነው በቃ ከነዚህ መካከል አንድ ሰው ሽጣ አሁን እንግዲህ ፈልጋ ሌላ ወንድም ሌላ ይፈልጋል አንድ አመት ብቻ ድግግሞሽ ወንድሞች አላው ዋጋ ሂሳብ
ኧረ ስስቱ በጣም ነው የምፈልገው እባክህ። ኧረ እኔም በጣም ፈልገዋለሁ። ያው ለኔ ጌታን ያላገለገልኩበት ዓመት ነው እባክህ። ይኸውልሽ አንቺን ነው ጌታ ብቻ ብለሽ ነው። እኔ ይኸውልሽ በ2016 ማለት ታውቂያለሽ ከእግዚአብሔር ቤት የራኩበት ከቤተሰብ ያልሆንኩበት ከትምህርት ያልሆንኩበት በጣም ይሄን 2016 ማስተካከል እፈልጋለሁ። እሺ እኔ ምን ይሻለኛል ወንድም እባክህ። ሌላ ካለ ቤት ያስቀመጥከው መስተካከል አይችልም እባክህ ወንድም። ሲስቱ ይቅርታ ምን ማለት አልችልም። እኔም ራሱ እንደውም አንቺ በትምህርት ራሱ ስኬታማ ሆነሻል። እኔ በሁለቱም ማለት ነው ሶሪ ሲስቱ ሶሪ አዝናለሁ ሶሪ ምን አሲጋ እንዴ እኔ ማን ነኝ? ቆይ የእናንተን የተቃጠለ ዓመት መመለስ የምችል እኔ ምን? አዎ እንዴ ሰው ከተፈጥሮ በላይ መሆን ይችላል? ምን ያህል ነው? ምን ማለትሽ ነው? እያሾፍሽ ነው? የት ሀገር ነው ሰው ከተፈጥሮ በላይ ሆኖ ያለፈን ዓመት መልሶ ለሰው መሸጥ የሚችለው? እናውቃለን እኮ ነገር ግን አዲስ ነገር ሲሆንብን የመጠማን ነገር ይህን ያህል ማስተባበል ያልቋቸዋል ማለት ነው። እና ቢዘንገን እኮ ነው። እሺ ምን እናድርግ? አዎ አየህ እንዲህ ነው የሚባለው። ምን እናድርግ እንጂ ጉልቤ አያዋጣም። እሺ ብራት ያለፈው ሁሉ አልፏል። በቃ አይደል አይመለስም። ማንም ሰው ወደኋላ ተመልሶ ወደኋላ የኋላ ነገር ማስተካከል አይችልም። ስለዚህ እናንተ ተጸጽታችኋል አይደል? በቃ የኋላ አልፏል፣ ወደኋላ መመለስ የለም። ነገር ግን ለሁላችሁም ይሁን አንድ ስጦታ ይዛል። ኧረ ተረጋጉ እባካችሁ ተረጋጉ። አንተ ደግሞ ዝም ብለህ እንትን አትበል። እሺ ለሁላችሁም እሰጣችኋለሁ። ይህን ግን ስሰጣችሁ በአደራና በማስጠንቀቂያ አይደለም። በጣም ብዙ ጊዜ ችግር የለውም እየተባለ ብዙ ነገር የሚባክነው እንደ ዳግም እንደማትዋሽ በምን እርግጠኛ ነው? እሱን አይተህ እሱን አይተህ የምትወስን ይሆናል። አሁንም ተረጋጉ እባካችሁ ተረጋጉ። ይህን ነገር ግን ስሰጣችሁ በአደራና በትልቅ ማስጠንቀቂያ ነው። እንደባለፈው እንደዚህ ጊዜያችሁን አባክናችሁ ድጋሚ ፍለጋ እንዳንገኝ ችግር የለም። በእኔ የሆነ እሺ። ለማንኛውም በዚህ በኩል እሺ። ኧረ እባካችሁ ተረጋጉ። ለሁላችሁ ይሆናል። እሺ ግን ከዛ በፊት ማንም ሰው የኋላ ማስተካከል ያለፈው አልፏል በቃ። ስለዚህ ይሄን ተውት። ግን እባካችሁ ዛሬ ዛሬ ያለፈው ሁሉ አልፏል። ማንም ሰው ወደኋላ ተመልሶ ጊዜ ማሻሻል ቢችል ኖሮ ማንም ሰው ባልተጸጸተ፣ ማንም ሰው ኃጢአቱን ባላደረገ ነበር እየተመለሰ ማስተካከል ይችል ነበር። ነገር ግን ለሁሉም ሰው የተሰጠ አንድ ቁልፍ ነገር አለ። ዛሬ ትላንትንም ዛሬ ማስተካከል ይችላል፣ ነገንም ማቃናት ይችላል። አያችሁ፣ ወደኋላ ማንም መመለስ አይችልም። ነገር ግን የሚችለው አንድ ነገር ብቻ ነው፣ ዛሬ ላይ ቆሞ የወደፊቱን ማስተካከል። ስለዚህ ከስተታችሁ ተምራችሁ እንደተጸጸታችሁ ደግሞ ዛሬ ላይ ቆማችሁ በተግባር አሳዩ። ነጋችሁን አቁሙ። በጸጸት በድካም ልብን ከማድከም ትላንትን ፍለጋ በሐሳብ ከመጥመም ያኔ ያቀን ብለህ ያንን ቀን ከማማት ባገኘሁት ብለህ ደግሞም ከመመኘት ዓይንን አንስተህ ዛሬን ተመልከት። የፈሰሰም ውሃ ዳግም ላይታፈስ በትላንት ትዝታ ዋላ ከመመለስ ዛሬ አንተ ነው፣ ዛሬ አንቺ ነው። በዛሬ ላይ ንገስ፣ በዛሬ ላይ ንገሽ።